ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው በዲቃላ ፊደላት ቃላት ምስረታን ይዤላችሁ መጣሁ ማለት ነው። እናንተ ቪዲዮውን እያቆማችሁ ደብተርና እስክሪብቶ ይዛችሁ እየጻፋችሁ መከታተል ይቻላል። እንዲሁም እኔ ፊደላትን እየለየው እያጋጠምኩኝ ቃል እየመሰረቱላችሁ ይሄዳለሁ። ከእናንተ የሚጠበቀው ምንድን ነው? እናንተም እንደኔ ተከትላችሁ ያጋጠማችሁ ፊደላትን እየመሰረታችሁ እያነበባችሁ መለማመድ ነው ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል ማለት ነው። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ሆ ዷ ን ሆ ከሀ ቤተሰብ ሰባተኛ ነች። ዷ የደ ዲቃላ ነች ወይም ከደ ቤተሰብ በአራተኛዋ ዳ በምትባሏ ፊደል የተመሰረተች ዲቃላ ነች ማለት ነው። ን ከነ ቤተሰብ ስድስተኛ ነች። በአንድ ላይ ሆዷን ሆዷን የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ወ ዳ ጇ ወ የመጀመሪያ ፊደል ነች። ዳ ከደ ቤተሰብ አራተኛ ነች። ጇ የጀ ዲቃላ ነች። ያ ማለት ከጀ ቤተሰቦች በአራተኛዋ የተመሰረተች ዲቃላ ነች ማለት ነው። በአንድ ላይ ወዳጇ ወዳጇ የሚል ቃል መስርተው እናገኛቸዋለን። ቀጣዩ ደግሞ ከዚህ ጋር ተጧሪ ተ የመጀመሪያ ፊደል ነች። ጧ ከጠ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች ወይም የጠ ዲቃላ ነች ማለት ነው። ሪ ከረ ቤተሰብ ሶስተኛ ነች። በአንድ ላይ ተጧሪ ተጧሪ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ መጽሐፏ መ የመጀመሪያ ፊደል ነች። ጽ ከጸሎቱ ጸ ስድስተኛ ነች። ሀ የመጀመሪያ ፊደል ነች። ያ ማለት ሐመር ሆነች ማለት ነው። ፏ ከፈ ቤተሰብ በአራተኛዋ በፋ የተመሰረተች ዲቃላ ነች ማለት ነው። በአንድ ላይ መጽሐፏ መጽሐፏ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ክዷል ክ ከከቤተሰብ ስድስተኛ ነች። ዷ የደ ዲቃላ ነች። ል ካለቤተሰብ ስድስተኛ ነች። በአንድ ላይ ክዷል ክዷል የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ማ ጓ ጓ ዣ ማ ከመቤተሰብ አራተኛ ነች። ጓ የገ ዲቃላ ነች። ይችም እንዲሁ የገ ዲቃላ ነች። ዣ ከዠ ቤተሰብ አራተኛ ነች። በአንድ ላይ ማጓጓዣ ማጓጓዣ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ጧ ፎ ች ጧ ከጠ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች። ፎ ከፈ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ጧፎች ጧፎች የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ን ቅ ል ፏ ከአ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። ፏ የፈ ዲቃላ ነች። በአንድ ላይ እንቅልፏ እንቅልፏ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ወ ዷ ል ወ የመጀመሪያ ፊደል ነች። ዷ የደ ዲቃላ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ወዷል ወዷል የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ጓ ደ ኛ የ ጓ የገ ዲቃላ ነች። ደ የመጀመሪያ ፊደል ነች። ኛ ከኛ ቤተሰብ አራተኛ ነች። የ ከየቤተሰብ አምስተኛ ነች። በአንድ ላይ ጓደኛዬ ጓደኛዬ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ቀጣዩ ሰ ጋ ጯ ሰ የመጀመሪያ ፊደል ነች። ጋ ከገ ቤተሰብ አራተኛ ነች። ጯ
የጨ ዲቃላ ነች ማለት ነው። በአንድ ላይ ሰጋጯ። ሰጋጯ የሚል ቃል መስርቶ ይገኛሉ ማለት ነው። ከዚህ ጋር ደግሞ በራፏ። በ የመጀመሪያ ፊደል ነች። ራ ከረ ቤተሰብ አራተኛ ነች። ፏ የፈ ዲቃላ ነች። በአንድ ላይ በራፏ። በራፏ የሚል ቃል መስርቶ ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ደግሞ ሰ ዷ ል። ሰ የመጀመሪያ ፊደል ነች። ዷ የደ ዲቃላ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ሰዷል። ሰዷል የሚል ቃል መስርቶ እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ተጓዳኝ። ተ የመጀመሪያ ፊደል ነች። ጓ የገ ዲቃላ ነች። ዳ ከደ ቤተሰብ አራተኛ ነች። ኝ ካኘ ቤተሰብ ስድስተኛ ነች። አንድ ላይ ተጓዳኝ። ተጓዳኝ የሚል ቃል መስርቶ እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ግልጿ። ግ ከገ ቤተሰብ ስድስተኛ ነች። ል ካለ ቤተሰብ ስድስተኛ ነች። ጿ ከጸ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች ማለት ነው። በአንድ ላይ ግልጿ። ግልጿ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ወቃጯ። ወ የመጀመሪያ ፊደል ነች። ቃ ከቀ ቤተሰብ አራተኛ ነች። ጯ ከጨ ቤተሰብ በአራተኛዋ የተመሰረተች ዲቃላ ነች ማለት ነው። በአንድ ላይ ወቃጯ። ወቃጯ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ቀዷል። ቀ የመጀመሪያ ፊደል ነች። ዷ የደ ዲቃላ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ቀዷል። ቀዷል የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ደግሞ መጓተት። መ የመጀመሪያ ፊደል ነች። ጓ የገ ዲቃላ ነች። ተ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ነች። በአንድ ላይ መጓተት። መጓተት የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ፏፏቴ። ፏ የፈ ዲቃላ ነች። ይችም እንዲሁ የፈ ዲቃላ ነች። ቴ ከተ ቤተሰብ አምስተኛ ነች። በአንድ ላይ ፏፏቴ። ፏፏቴ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ አምጧል። አ የመጀመሪያ ፊደል ነች። ም ከመ ቤተሰብ ስድስተኛ ነች። ጧ የጠ ዲቃላ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ አመጧል። አመጧል የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ የመጨረሻ መስመር ልጇን። ል ካለ ቤተሰብ ስድስተኛ ነች። ጇ የጀ ዲቃላ ነች። ን ካለ ቤተሰብ ስድስተኛ ነች። በአንድ ላይ ልጇን። ልጇን የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ደግሞ ማጓጓዝ። ማ ከመ ቤተሰብ አራተኛ ነች። ጓ የገ ዲቃላ ነች። ይችም እንዲሁ የገ ዲቃላ ነች። ዝ ከዘ ቤተሰብ ስድስተኛ ነች። በአንድ ላይ ማጓጓዝ። ማጓጓዝ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር አፏን። አ የመጀመሪያ ፊደል ነች። ፏ የፈ ዲቃላ ነች። ን ካለ ቤተሰብ ስድስተኛ ነች። በአንድ ላይ አፏን። አፏን የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ሸቅጧል። ሸ የመጀመሪያ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ነች። ጧ የጠ ዲቃላ ነች። ል ካለ ቤተሰብ ስድስተኛ ነች። በአንድ ላይ ሸቅጧል። ሸቅጧል የሚል ቃል መስርተው ይገኛሉ ማለት ነው። ለዛሬ ያለ ቪዲዮ ይሄን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው